ሙሽራው ወጣት አበባው እንዲህ አይነት ውርደትና መሸማቀቅ በማንም ላይ አይድረስ። ነገር ግን ሐሳባችሁን እፈልጋለሁና በትኩረት አዳምጡኝ። በአለባበሴ ዙሪያ ሁሌ ሜላት እንደዛ ትለብሳለች ማለት አይደል። በጣም ብዙ አይነት አለባበስ ነው ለብሰው በጣም መዘነጥ ፏፈሽ ማለት በጣም ነው የምወደው። ሰላም ቤተሰቦች እንዴት ናችሁልኝ? ዛሬም እንደተለመደው ስቀለል ነጭታለን ቀለል ያረጋችሁ ይህንን ቻናል ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ለኔ ይጠቅመኛል። ወደ ቪዲዮቹ። እንዲህ አይነት ውርደትና መሸማቀቅ በማንም ላይ አይድረስ። ነገር ግን ሐሳባችሁን እፈልጋለሁና በትኩረት አዳምጡኝ። ነገሩ እንዲህ ነው። ከስራ ደክሞኝ ነው የመጣሁት። ሶፋ ላይ ቁጭ እንዳልኩኝ ባለቤቴ በብርጭቆ ውሃ ሰጠችኝ። ልጄ አንድ ወረቀት ሰጠኝ። ወረቀቱ ላይ የተጻፈውን በድካም ስሜት እያነበብኩት ነው። ጽሑፉ ከላይ እንዳለው ሲሆን እንግሊዘኛ 17 ከመቶ፣ ባዮሎጂ 35 ከመቶ እያለ ይቀጥላል። የመጀመሪያዎቹን ሁለቱን ውጤቶች ካየው በኋላ ንዴቴን መቆጣጠር አቅቶኝ ይሄ ምንድነው? ሁልጊዜ ሞባይልና ቴሌቪዥን ላይ ነህ፣ እንዴት ይሄን ማርክ ውጤት ብለ ለማሳየት ደፈርክ ብዬ በጩኸት ልጄን ተቆጣሁት። ባለቤቴ ትዕግስት ይኑርህ አንዴ አዳምጠኝ ስትለኝ ንግግሯን ሳትጨርስ ዝም በይ፣ ልጁን ያበላሸሽው አንቺ ነሽ፣ ከዚህ በኋላ መቼም ሰው አይሆንም አልኳት። ሚስቴ በአግራሞትና በዝምታ ትመለከተኝ ጀመር። እኔም ጩኸቴን ቀጠልኩ። ልጄን ያበረታው መስሎኝ በቤተሰባችን እንደዚህ አይነት የወረደ ውጤት ያመጣ የለም እያልኩ በንዴት ተናገርኩኝ። ልጄ ድምጹን ዝቅ አድርጎ በፍርሃት አባዬ ንዴት ውስጥ እንድትገባ ስላደረግኩ አዝናለሁ፣ ነገር ግን ቁም ሳጥኑን ሳጸዳ ያገኘሁት ያንተ የልጅነት የፈተና ውጤት ሪፖርት ነው አለኝ። ስሙን ሳየው የኔ የድሮ የትምህርት ቤት ውጤት ካርድ ነው። በራሴ ድርጊት ተሸማቀቅኩ። ጩኸቴ፣ የትምህርት ውጤቴ፣ ሁሉም ነገር አንገት የሚያስደፋ ሆነብኝ። አባቶኜ ለምሳሌነት ማልበቃ እንደሆንኩ ተሰማኝ። በኔ ቦታ ብትሆኑ ምን ታደርጉ ነበር? ትምህርታችሁ ላይስ ምን መቀየር የምትችሉ ይመስላችኋል? እኔ ግን አንድ ነገር ወሰንኩ። ቢያንስ የእንግሊዘኛ ቋንቋዬን አሻሽዬ ልጄን ለማገዝ ጊዜ አላጠፋውም። ባዮ ላይ ባስቀመጥኩላችሁ ስልክ ለቪኤም ላንጉዌጅ ኤንድ ኮምፒውተር ደውዬላቸው ተመዘገብኩ። በአካልም መገናኛና ቤተልሔም ፕላዛ ሁለተኛ ፎቅና አያት ኤኤቲ ሲቲ ሴንተር ላይ ታገኛችኋላችሁ። እናም ወዳጆቼ በምንም አይነት ስሜት ውስጥም እንኳ ከመናገሩ በፊት ቆም ብለው ያስቡ፣ ያዳምጡ። የችኮላ ውሳኔና ንዴት የቤተሰብን ሰላም ሊያናጋ ይችላል። መረጋጋትና መደማመጥ አስፈላጊና ከውርደት ያድናልና ይሄን አስተውሉ። የእናንተስ ሐሳብ ምንድነው? ለቋንቋው ቪኤምን ምርጫችሁ አድርጉ። ዛሬን ለነገ እንኑር። መልካም ጊዜ። እሺ ቤተሰቦች እንደሰማችሁት ነው። በጣም ያሳፍራና አነጋጋሪ ድርጊት ነው። አባትየው ልጁን ማሸማቀቅ ፈልገው ራሱ ተሸማቁበታል። ታዲያ በዚህ ጉዳይ ላይ ምን አይነት ሐሳብና አስተያየታችሁ ቤተሰቦች? ወደ ኔክስት ቪዲዮ። ዛሬ ደግሞ ታክሲ ማይመጣም እንዴ? እማ የት ነው እንትኑ? ሰርፊት ነው ኮኮ እንዴ? እንዴ ሰላም ነው። እንዴት ነሽ? አይ ብርቱካን ሰው ልጅ መገናኛ ይታወቃል። እንትን መኪናችሁስ ምን አገባሰኛ? መኪና ይመለከታል እንዴ? ወይ እሱ እንኳን አይመለከተኝም። አይ እኔ እኮ እግረኝነት አስጠልቶሽ በእግሬ ኮቴ አለቀ ብለሽ ነው የፈነገርሽኝ። መኪና ላለው ሰው ለምን ዝም አትልም? እንዳጨቅጭቀኝ በቃ አሁን እንዲህ ፊት እንዲህ ጀርባ የሚያሰጣጥ ግንኙነት ነው የነበረ። ከጫፍ ደርሰናል ነበር ህይወት ልመሰርት። ባለፈው እኮ አይችሽ ነበር ነው ወይስ ያንቺ ቦይፍሬንድ መኪና ከማይታዩና ከማይዳሰሱ ቅርሶች ውስጥ የሚመደበው? ትክ እንደ አርፈ ተሰለፍ ታክሲ ነው የሚጠብቀው። በቃ ተሰለፍ ልጫወት ብዬ ይሁን ሰልፍ እስኪ መጣ ትንሽ አናዋጋ። ይኸውልሽ እኔ ፋራ ቢቀማኝ ይደብረኝ ነበር። አያራዳች አንድ ቀን ከገራጅ ለሙከራ ይዞ በወጣው መኪና ፎገረሽ አይደል የሚልክሽን ይመጆ እኔ እምር ፋራ ቢበላ ይሰጥተኝ ነበር። እሷንም ሲያደርጋት ልክ እንደኔ ከኪዟት ማየት ጉድ ነው ለኔ። ቤተሰቦች ቀጣይ ዓመት ቲክቶክ ክሬቲቭ አዋርድ መብላት ያለበት ቲክቶከር ማን ነው? ዶሚኒክ ነው። ሰሞኑን ደግሞ የሚገርም ትሬንድ ጀምሯል። አብዶ ከነፈልሽ ከኃይልዬ ጋር አልተመቻችሁም? እስኪ ኮሜንት ላይ ጻፍ አድርጉልኝ ሐሳባችሁ። ወይ ቁማር ባንቀናው ለትዳ ወይ ጁቴ ወሸፒኝ ንብረቴ አንዴ በፉ ክበር ባለኝ ነገር የለም ከኔ መለው ሁሉ ካንተ ነው።
ትክክለኛ ባህሪያችን ይሄን ይመስላል። ግን በጣም አሳፋሪ ነው። ያው ለእናታችን ካለን ክብር የተነሳ ነው። መንገድ ላይ ዘፈን እየሰማ ምናምን ነገር ማዘሮች ደስ አይላቸው። ግን ይመቸዋ አይችልም። ምንም አላረኩም። ምንም ያረኩት ነገር የለም። ስለ እውነት እንነጋገር ከተባላችሁ ቪዲዮውን ይዩት። ምን አደረኩኝ? ፍለርት እያደረኩ ነው። ምንም አላረኩም። ፊንገር አድርገሻል ካላችሁ ደግሞ መብቴ ነው በንብረቴ። አም ሲንግል ብቻዬን ነበር የምኖረው። የፈለኩትን ባደርግ ማንም ምንም አያገባው። ሳረግ ደግሞ ብር ለመቀበል ወይም ደግሞ ወንድ ለማሻፈል የተጠቀምኩበት ነገር አይደለም። ወይም ደግሞ ተላልኪው አይደለም። ላይቭ ፐብሊክ ላይ የተደረገ ነገር ነው። ዛሬ ቲክቶክ ላይ የሚደረገው ነገር ወይኔ ተዋረደች፣ ወይኔ እንደዚህ ሆነች። ሪሊ መዋረድ እንደዚህ ነው? ተው እንጂ የሀገሬ ልጆች ተው። ሊያሾ በዚህ ልትሸማቀቅ። አዎ አሁንም ነግራቸዋለሁ። ወደዳችሁም ጠላችሁም የጨዋ ልጅ ነኝ። ሲቀጥል ቤተሰብ አለኝ፣ ልጅ አለችኝ። ቢያንስ ለንግግሬም ለመልሴም ለወሬም ሊሚት አለኝ፣ ገደብ አለኝ። ዝም ብዬ ሰዎች ትክክል ነሽ አሉኝ ብዬ አፌን አልከፍትም። ምክንያቱም የሚያሳስበኝ ህይወት ስላለኝ ማለት ነው። ህይወት የሌላችሁ ማንነት የሌላችሁ እንደልባችሁ መናገር ትችላላችሁ። ከዚህ በኋላ የኔ ፋይል ልትሆኑ አትችሉም። ደረጃዬ አይደላችሁም። በቃ ከናንተ ጋር በተመላለስኩ ቁጥር የኔ ደረጃ ወረደ። በራሴ አፈርኩኝ። ከናንተ ጋር በዚህ ደረጃ መጠራቴ ራሱ አሳፍሮኛል። ነገርኳችሁ፣ የልጅ እናት ነኝ። አፈርኩኝ። ማለት ያለብኝን ተናግሬያለሁ። ማለት መናገር ያለብኝን አውርቼላችኋለሁ። ማስረዳት ያለብኝን አስረድቻችኋለሁ። የፈለጋችሁ ትረዳላችሁ፣ ያልፈለጋችሁ ሳትረዱ ቁጭ ብላችሁ ማለት ትችላላችሁ። ተረዳችሁኝ? አሁን ገባችሁኝ? አገኛችሁ? አመሰግናለሁ። የሀገሬ ልጆች በጣም ነው የማመሰግነው። ቴንኪዩ። ሊያሾ ምቀኛ አይደለሁም። እኔ ምቀኛ አይደለሁም። ዩቲዩብ የአያም ዩቲዩበር ዛሬ አይደለም ዩቲዩብ የጀመርኩት። በነገራችን ላይ ዛሬ አይደለም ዩቲዩብ የጀመርኩት። ዛሬ አይደለም ዩቲዩብ የጀመርኩት። እኔ ዩቲዩበር እኮ ነኝ። አሃ ዞኔ ባይ ዘ ወይ የአንቺ ስትራቴጂ እና የአንቺ ፋይል በጣም ስለገረመኝ በጣም ስታወሪ ስለነበረ ላንቺ ግን በጣም አድርጌ እስከመጨረሻው ድረስ ነው የምነግርሽ። ለምን ስለሚገባሽ ካንቺ ጋር ብዙ ምን ወራረደው ነገር አለ በንግግር። እንዲህ ብላ እሷ እኔ በሰው ቪውር ምቀና፣ እኔ ተመልካች ዩቲዩብ ላይ መጣ ብዬ ምቀና። እናንተ ምን ያህል ወረዳችሁ ሰዎች ናችሁ? ግን ምን ያህል ቀናት ያሳበዳችሁ ሰዎች ናችሁ? ግን በዚህ ደረጃ መሄዳችሁ ያሳዝናል። ላይክ በጣም የቅናታችሁ መንፈስ በቪው በለጠቻት እንዴ ጋይስ። ሁሌም ቆሻሻ ቦታ ዝንብ ይገኛል እኮ እንዴው ቆሻሻ ንግግር ስትናገሩ ብዙ ተከታይ ይኖርሃል። ምክንያቱም የኔን የሆነ ነገር ምንም አግኝተህ ስለማታውቅ እንደዚህ አይነት ነገር ስታይ ስለኔ ውርደት መስማት ትፈልጋለህ። እንዲኮናት እውነት ለመናገር የኔን ቪዲዮ አይተህ ምንም ያጠፋው ጥፋት የለም፣ ያየኸው ነገር የለም። ቆሻሻ ቦታ ላይ ገንዳ ላይ ዝንብ ይበዛል። ስለዚህም ለምን እንደነግጣለሁ እንዴ? እሷ በቪው በለጠ እንዴ? ስራዬ እኮ ነው። አያችሁ ምን ያህል ደካማ እንደሆናችሁ፣ ምን ያህል ጭንቅላታችሁ የት ድረስ እንደሚያስብ። እኔ አይደለሁም ቅናተኛ፣ እኔ አይደለሁም የቅናት መንፈስ ያለብኝ፣ እኔ አይደለሁም አስመሳይ። ስነግርህ ትክክል ነው የምነግርህ ብሎ ካርጋት ማሪ እሷ እኔ አይደለሁም። እናንተ ግን እርግጠኛ ሆኜ የምነግራችሁ ከኔ በታች ሆናችሁ ሰዎች ናችሁ። የምትሳደቡትም፣ የምታንቋሽሹትም፣ የምትቧጨቁትም ከኔ በታች ያላችሁ ናችሁ። በቪዲዮ ጭራሽ ማፈር ነበረብሽ ይቅርታ አልልም። ይቅርታ የሚያስብል ቪዲዮ አይደለም። ይቅርታ የሚያስጠይቅ ቪዲዮ አይደለም አልልም። ገብታችኋል? ይቅርታ የምለው ይቅርታ የሚያሰራ በኢንቦክስ ለወንድ ልጅ ብልክ ለጊፍት እና ለብር ብዬ ነገር ባደርግ ልክ ናችሁ ይቅርታ ልል እችላለሁ። አልልም። ስህተት አልሰራሁም። ነገም ከነገ ወዲያም ደግምላችኋለሁ። ይሄንን ነው የምላችሁ። ከዚህ በኋላ በዚህ ጉዳይ ርዕስም አስተያየት መስጠት አልፈልግም። ባሰባችሁት ልክ መሄድ ትችላላችሁ። የምትወዱኝ ሁሌም ከኔ ጋር ትመጣላችሁ፣ ልታዩኝ ትመጣላችሁ። ምክንያቱም የምትፈልጉትን ነው የምነግራችሁ እንጂ እናንተ እንደዚህ በያላችሁ እንጂ አይደለም የምናገረው። የፈለገ ሊያን መከተል ፈልጋለሁ የሚል በፈለገበት ሰዓት መጥቶ ማየት ይችላል። በቃው እናንተ እንደምታወሩት ወይኔ በቪው በለጠቻት ምናምን በጣም የሆነ ማለት ለራሴ እንዴ ጋይስ የተጣላ ነው በቪው ነው ዲስክል ድረስ እና ደረጃዬን ባለማወቅ የመጣ ነገር ነው። ደረጃዬን ሳቅ ደግሞ ነገሬን አቆማለሁ።
እሺ ፋሚሊዎች እንደሰማችሁት ነው ሊያሾ በቀደም ማንነታችን ድሮ በሰራነው ስራ አታሸማቁን ያ ያለፈ ታሪክ ነው ብላለች። ታዲያ ያ ያለፈን ቪዲዮ አውጥቶ ለማሸማቀቅ የሚሞክሩ ሰዎች በጣም አሳፋሪ ድርጊት ነው የሚያደርጉት። ምክንያቱም ሴትዮ እዚህ ጋር ልጅ አላት። ልጇ ደግሞ ስታድግ ማየት የሌለባትን ቪዲዮ እንድታይ ያደርጓታል። በጣም ነው የሚያናደው፣ በጣም ነው የሚያሳዝነው። ታዲያ በዚህ ጉዳይ ላይ ምን አይነት ሀሳብና አስተያየታችሁ ፋሚሊዎች? ወደ ኔክስት እሺ ሁላችሁንም በመጀመሪያ እንኳን ደህና መጣችሁ። ከተለያየ ቦታ እንደመጣችሁ አውቃለሁ። የ3 ሰዓት መንገድ የ2 ሰዓት መንገድ ተጉዛችሁ እዚህም የደረሳችሁ አላችሁና ሁላችሁንም እንዳጠቃላይ የኔን ደስታ የእናንተ ደስታ አድርጋችሁ ስለመጣችሁ ሁላችሁንም ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። ያው እኔና ሩታዬ ተጀመረ ነገር አብራችሁ ነበራችሁ። በደስታም በየትኛውም ነገር ተጎናችሁ ተወሰደኝ ከልብ ማመስገን ፈልጋለሁ። ዩቲዩብ ከጀመርኩ 4ኛ ዓመት የሚሄድ ነው። ከያዝኩኝ ጀምሮ ግን እስከዛሬ ድረስ የተከታተላችሁ የነበራችሁ ብዙ ወዳጆቻችን አላችሁ። ለኛ ወዳጆች ብቻ ሳይሆን ልክ እንደ ታላቅ እህት አብራችሁን አላችሁና ከልብ እናመሰግናለን። ሁላችሁንም እንወዳችኋለን። እድሜ ጤናችሁን ያብዛው። የቅድሙን ያለው ማራቱን ቢራ እኮ አንተ ነው ይመለስ። በጣም ነው የምታምሩት። በመጀመሪያ ደረጃ በጣም ቆንጆ ናችሁ። በቤት በጣም ወይ አያችሁን እየቆምን ነው እኛ በጣም ነው ደስ ያለኝ። እጅግ በጣም አሪፍ ያው ቦቱን እየቆምን ነው። እግዚአብሔር አምላክ ያክብራችሁ፣ እድሜ ጤና ይጨምርላችሁ። እጅግ በጣም አሪፍ እውነት ከምነግራችሁ በላይ በጣም ነው የምወዳችሁ። እንደዚህ በአካል ስላገኘኋችሁ እጅግ በጣም ደስ ይለኛል። እና ደግሞ አብረን ጥሩ ደግሞ ስናደርግ ጥሩ ነው ቀጥሉ እያላችሁ እያበረታታችሁ አብራችሁ እስከዛሬ ድረስ አላችሁ፣ አልተለያችሁም። ዛሬ ደግሞ በአካልም ተገናኝተናል እና በጣም ደስ ብሎኛል። እጅግ አድርጌ እወዳችኋለሁ። እናመሰግናለን። እሺ ቤተሰቦች ዩቲዩበሮቹ አብሪሽና ሩታ በህማማት ወቅት ተጋብተው ብዙ ኢትዮጵያን ኦርቶዶክሳውያኖችን አናደው ነበረ። ሰርጋቸውን ዱባይ ላይ አድርገው ነበረ። ታዲያ አሁን ላይ ደግሞ አዲስ ወጣ ቫይራል የሆነ ቪዲዮ ነበረ። ኢቢኤስ ቲቪ ላይ የተጋቡ በድጋሚ የተባለ ነበር። ኢቢኤስ ቲቪ ላይ ሳይሆን በድጋሚ የተጋቡት አባይ ቲቪ ላይ ሰከላ ፕሮግራም ላይ ያው እሱም የቆየና የቀድሞ ቪዲዮ ነው። ያው እሱን ቪዲዮ አያይዤ አመጣላችኋለሁ። ወደ ኔክስት ቪዲዮ አልገባኝም። እንኳን ደስ አላችሁ የኔ ፍቅር። እንደዚህ ናችሁ ልትመጡት ዛሬ ሰርጌናቱ ይመናል። አለባበሴ እንዳስተካክል በደንብ እንድዘንጥ እስቲ ምች በለኝ። እሴት ጂ ኮሌክሽን ዛሬ ሰዓት እንግዲህ ሙሽራው አራንን መልልኝ ራይ የወይና አበባዬ ሙሽራው ወጣት አበባው እንኳን ደስ አላችሁ። እስኪ ተንበርክከኝ ፍቅር ቃል እንግለጽላት። ዛሬ ድንግልን አርጋ ዛሬ አንተ እኮ የዛኔ ጉድ ሰርተኛል አይደል? ዛሬ ተንበርክከ ይቅርታም ጠይቃት እንደገና የፍቅር ቃል እንግለጽላት። እሺ ቤተሰቦች እዚህ ጋር እንዳያችሁ ቪዲዮን ይሄ በጣም የቆየ ቪዲዮ ነው። ምናልባት ከአንዳንድ በፊት የቀረጸ ቪዲዮ ነው። ይሄ ፕሮግራም ደግሞ አባይ ቲቪ ሰከላ ፕሮግራም ላይ ቲጂ ጋር ቀርበው ነው አብሽና ሩታ እንጂ ኢቢኤስ ላይ ቀርበው አይደለም። በአለባበሴ ዙሪያ ሁሌ ሜላት እንደዛ ትለብሳለች ማለት አይደል። በጣም ብዙ አይነት አለባበስ ነው ለብሰው በጣም መዘነጥ ፏፈሽ ማለት በጣም ነው የምወደው። አለባበሴ ላይ አስተያየት ኦፍ ኮርስ ነበረ ምናምን፣ ግን ምንድነው እኔ አንደኛ ነገር የሆነ ልብስ ስለብስ ይጋነንብኛል። ያው ምናልባት የሰውነቴም ጉዳይ ሊሆን ይችላል፣ ይጋነንብኛል። ሌላው ደግሞ እንዴት መሰለ አሁን እኔ ያው ስቴጅ ላይ ስትወጣ ኮምፈርት የሚሰጠኝ ልብስ ከቤቴ አንድም ሁለቴም አይቼ
ወይ ሳመር ብዬ የምወጣው ከቤቴና አይቼው ራሴ ላይ ምን ያህል ያምርብኛል የሚለውን ወድጄው አመኝበት ነው ከቤቴ ስወጣ የምወጣው። ሲቀጥል ያው እኔ ስቴጅ ስሰራ ለኔ ኮምፈርት የሚሰማኝን ለምን እዚህ ጋር ላዝናና ነው የምወጣው፣ ራሴን ተዝናንቼ ላዝናና ማለት ነው። ከጫማ አንስቶ እስከ ልብሴ የሚመቸኝን ልብስ ነው ለእንቅስቃሴም ለምንም መርጬ የምወጣው። ከሰርግ ጋር የያዝሽ የተጫወትሽው ነገር አለ? እኔ ከሰርግ ብዬ አይደለም፣ ግን ያው ብዙ የፍቅር ዘፈን ሲሆን ለሰርግ ይሆናል አይደል? ተለያየን አይሁን እንጂ ሀሳቡ ተለያየ። የትኛው ሙዚቃሽ ነው? ይጠየቁ እናቱ የሚል ይጠየቁ ነው የያዘው የአልበሙ የዘፈኑ ታይትል ይጠየቁ እናቱ። ይሄ ለሰርግ ምን ይመስላል? ይሄን ቆንጆ የማነው ሸበላ አላስተረፈኝም ሆዴን ሲበላ ፍቅሩ ካሳመመኝ ትንሽ ሰንበታለ እስኪ ንገሩልኝ ማከሙን ከቻለ ልጅ ያደርጋል ሞኝ ሲሉ አላመንኳቸው እኔ ነኝ ግን ሞኟ። እሺ ቤተሰቦች ሰሞኑን ኮንሰርት ላይ ትንሽ ወጣ አለባበስ ለብሳ ብዙ ወቀሳና ብዙ ነገር ሲደርስባት ነበርና ታዲያ በዚህ ቪዲዮ ላይ እንደሰማችሁት ያላትን ሐሳብና አስተያየት ተናግራለች። አለባበስ ፋሽኖቿን እንደዚህ እንደሆነ ተናግራለች። ታዲያ ብዙዎቻችን ሰዎችን ከመውቀሳችን በፊት ፍላጎታቸው ምንድነው የሚለው ነገር ብንጠይቃቸው ደስ ይለኛል። ይሄ የኔ ሐሳብ ነው። እስኪ ወደ ኔክስት ቪዲዮ ነው። በረታችሁ። ሰላም ነው። በረታ እንዴ ነው? ጠፋን አይደል? ጠፋችሁ በዛው እናንተ አይደረግልን ነው። ኧረ ችግር የለም ጋሼ። ያው እግዚአብሔር የሚፈልገውን ሰው የሚወደውን ሰው ነው የሚወደው። እሱ ልክ ነው። ሁላችንም ወራፍተኞች ነን። አዘን ደግሞ ይጎዳል፣ ሰውን ይጎዳል። ያለው ሰው አሁን እኔ እና እሱ አንድ ላይ ተወልደን አንድ ላይ ነው ያደግነው። እናውቃለን። እሱንም ቤት መሳለ ብላ ብሎ ገብቶ ሊሞት ይችላል። ኧረ ራስ ድብን በለን ታመዳም። አንተ ውጦ ዝም አንተን ስራ ጠራጊ ተው ልጆች አትጣሉ። ተጉር አብቀለን እኛ ለቅሶ ተው አትጣሉ። አዘን ነው አመጣጣችን እኮ ቢሮ እንነጋገራለን። ምናግዝ ነው ቢሮ እንነጋገራለን። የሚታገዝ ነገር አለ። የጎደለው ምንድነው? ሬሶ የሚገንዘው ሰው ጠፋ። የሚገንዘው ሰው ጠፋ። ወይ ልጅ አንተ ገንዝልኝ። አንተ ጎበዝ። እኔ እርግማን አለብኝ ደግሞ ገሌን አልታጠብኩም። አመት ከ6 ወር ሆነኝ። አንተ ድሮም አውቃለሁ የፈጣሪ እንትን አለብሽ ልጅ። አንተስ እንኳን ጋሼ ንቅሳት እኮ ያለበት ሰው እኮ መገነዝ አይችልም። እኛ ሀገር ስታንዳርድ ንቅሳት ያለበት ሰው አይገንዝም። እሺ ሬሶ ምን ላድርገው? እሺ አትተባበሩኝም? እሺ ምግብ ሆኖ በላት። እሺ ወጥ መስራው ሲል ምግብ በላት። ጋሺ ምግብ ሬሶን አስቀምጠው ምግብ ሲበል ይዋጥሎታል። ምን እንደ ሬሶ ተቀምጠው ሰውኛም ሰው ላኔላ ጨዋታን ይጫወቷታል ነው የምላችሁ። በቃ ለማንኛውም ቤተሰቦች በዚህ ቪዲዮ ብዙ ነገሮችን አይተናል፣ ብዙ ቁም ነገሮችን አይተናል፣ በብዙ ነገሮች ተጫውተናል። ታዲያ ይሄንን ቻናል ላይክ እና ሰብስክራይብ እናደርጋችሁ አልጠራጠርም። በቀጣይ ቪዲዮ እንገናኛለን።